በሁለተኛው ምዕራፋችን ከአምስተኛ እስከ አንደኛ ያሉ ድንቅ አፍሪካውያን መኪኖችና እጅግ ውድ የሆኑ የአፍሪካ ስሪት መኪኖችን ይዘንላችሁ እንቀርባለን። ተከታተሉን። አምስተኛ ከስተም አርመርድ ቬሂክልስ ደቡብ አፍሪካና ናይጄሪያ። በደቡብ አፍሪካ ፓራማውንት ግሩፕ እና በናይጄሪያ ዊንሶን ኩባንያዎች የሚሰሩት እነዚህ ከፍተኛ የጦር መሳሪያ መኪናዎች ሲሆኑ እጅግ ከፍተኛ ደህንነታቸውን የጠበቁና ቅንጡ ኤስዩቪ መኪናዎችን ለፕሬዝዳንቶች፣ ለቢሊዮነሮች እና ለደህንነት ተቋማት የሚያመርቱ ሲሆን እነዚህ በልክ የተሰሩ ማሽኖች ጥይትን መከላከል የሚያስችሉ መስታወቶችን፣ ፍንዳታ መቋቋም የሚችሉ ቻንሲዎችና ቅንጡ የመኪና ውስጥ ዲዛይኖች አሏቸው። ምርቶቹን ከአስተማማኝ ደህንነት የያዙት እነዚህ ምርቶች ከ200,000 አሜሪካን ዶላር በላይ ዋጋ አላቸው። በልዩ ትዕዛዝ ደግሞ እስከ ግማሽ ሚሊዮን ዶላር የሚያወጡ ልዩ ምርቶች አሏቸው። አራተኛ ፔራና ዘዋን ደቡብ አፍሪካ። በደቡብ አፍሪካ እና በጣሊያናውያን ጥምረት እና በኮርቬት 466 ሆርስ ፓወር የፈረስ ጉልበት በሚያመነጭ ወይም 6.2 ሊትር V8 የተሰራ ሲሆን ይህ ማለት የአፍሪካውያንን ለፖርሽ 911 የሰጡት ምላሽ እንዲሆን አስችሎታል። 99 ምርቶችን ብቻ ያቀደው ኩባንያው የመኪኖቹ የመነሻ ዋጋ 150,000 አሜሪካን ዶላር ነው ብሏል። አፍሪካ ውስጥ ከተሰሩ የምንጊዜም አጓጊ የስፖርት መኪኖች ውስጥ አንዱ ቢሆንም የምርቶቹ ውስንነት ግን ነገሩን አሳዛኝ ያደርገዋል። ሶስተኛ ዳካር ራሊ ሬድ ትራክስ ደቡብ አፍሪካ። የዳካር ራሊ አውሬዎች ዳካር ራሊ ሞንስተርስ በደቡብ አፍሪካ የሚሰሩ ናቸው። ሬድ ላይን ሞተር ስፖርት እና ሴንቸሪ ሬሲንግ የተባሉ ካምፓኒዎች አስቸጋሪ የመኪና ውድድሩን ዓለም የተቆጣጠሩትን እነዚህን እንደ አውሬ የሚያስፈሩ መኪኖችን የሚያመርቱ ሲሆን ከ600 በላይ የፈረስ ጉልበት ሆርስ ፓወር እና አስደናቂ ጥንካሬ አላቸው። መኪኖቹ ከ500,000 አሜሪካን ዶላር በላይ ዋጋ አላቸው። እነዚህ መኪኖች የአፍሪካ የምህንድስና ጥበብ ዓለምን መቆጣጠር እንደሚችል ማሳያ ናቸው ተብሎላቸዋል። ሁለተኛ ላርኪ ፉልጉራ ሞሮኮ። በላርኪ ሞተርስ ዲዛይን የተደረገው ይህ መኪና ማለት የሜርሴዲስ V12 ሞተር ገጽታና አስደናቂ ብሩህ ዲዛይን ያለው ነው። እስካሁንም በገፍ ያልተመረተ ተአምረኛና ትንግርት የሆነው ይህ መኪና የአሰራር ዘይቤው የአፍሪካ አጓጊው የአውቶሞቲቭ ፕሮጀክት ያደርገዋል። ዋጋውም ከ500,000 የአሜሪካን ዶላር በላይ ነው። አንደኛ ፔራና ዘቱ። በመጨረሻም በአፍሪካ ከተመረቱ እጅግ ውድ መኪኖች በአንደኛ ደረጃ ላይ የተቀመጠው ይህ የደቡብ አፍሪካው ፔራና ዘቱ የተሰኘው መኪና የፔራና ዘዋን ተከታይ ቢሆንም እስካሁን ድረስ ለገበያ ያልበቃና በጽንሰ ሐሳብ ደረጃ ያለ ነው። ይህ ለገበያው ያልበቃውን ከኔለሽ ልዩ መኪና በተሻለ ጉልበትና ልዩነት ከዚህ በፊት የነበረውን አቅም ከፍ አድርጎ ሰቅሎታል። ከ200,000 የአሜሪካን ዶላር በላይ ዋጋ ሊኖረው እንደሚችል ይጠበቃል። በአፍሪካም የመጀመሪያውና እውነተኛ የመኪና ምጥቀት እንደሚታይበት እሙን ነው፣ ምናልባትም የጊዜ ጉዳይ ካልሆነ በቀር። ውድ የቻናላችን ቤተሰቦች እጅግ ውድና አስደናቂ ስለሆኑ በአፍሪካውያንና በአፍሪካ ስለተሰሩ መኪኖች ያየንባቸውን ሁለት ምዕራፎች በዚሁ ጨረስን። አብራችሁን ስለነበራችሁ እያመሰገን በቀጣይ ምን ይዘንላችሁ ብንቀርብ እንደምትወዱና ሐሳብ አስተያየታችሁን በኮሜንት እንድትሰጡን እየጠየቅን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ሰናይ ጊዜን ተመኘው።